እውነት ይሄ ነገር እዚህ ነው የተሰራው ወይስ ሌላ ፕላኔት ላይ ተሰርቶ መጥቶ ተነጠፈው ነው ያልኩት። ይሄን አሁን የምናየው ነገር በህልምም በውንም አይታሰብም ነበር። እኔ አሁን ዛሬ ይሄንን ሳየው ተነሳውን አይደለም ምለው ከምስጋናም ጭምር የተነሳውት ከዚህ አካባቢ ነው። አሁን ታንከሩ ካለበት ወደዚህ እውነቱን ነገር ለመናገር ይሄ ፕሮጀክት መጀመሪያ በሚጠነሰስበት ጊዜ እንደዚህ አላመንም። መጀመሪያ ቀን ክቡር አቶ ጥላሁንም እንደገና ደግሞ የክፍለ ከተማው ዋና ስራ አስፈጻሚ በነበሩበት ቦታ እዛ ክፍለ ከተማ ላይ ስብሰባ ስናካሂድ ብዙ ቅሬታዎችና ብዙ ጥያቄዎች ነበሩ። ነዋሪዎች ብዙን ጊዜ ይነሳሉ። ቦታው ግን ይታጠርና እሾክና አመከላ ይበቅልበታል። እንደገና ደግሞ የዱርዬና የሌባ መጫወቻ ይሆን ነበረ። ከዚህ ስጋት የተነሳ ያንም እናንተ ተነሺዎች ናችሁ ልማቱ እዛ ጋር ይሰራል ተብሎ በሚነገርበት ጊዜ አላመን ነው ጉዳዩን። እኛ እንነሳለን፣ ነገር ግን ልማቱ በእኛ ምክንያት መቋረጥ የለበትም በሚል ተማምነን ተነሳን። እኔ በበኩሌ ገና ቦታ እርክብክብ ሳላደርግ ነው የኛ ቤት እንድነሳ ያደረኩት። ልማቱን ወይም ፕሮጀክቱን ካየው በኋላ እውነት ይሄ ነገር እዚህ ነው የተሰራው ወይስ ሌላ ፕላኔት ላይ ተሰርቶ መጥቶ ተነጠፈው ነው ያልኩት። ከግምት በላይ ነው የተሰራው። ስራው ደግሞ ትውልድን መሰረት ያደረገ ለወደፊት ላለው ጄኔሬሽን በሚጠቅም መልኩ በዚህ አጋጣሚ እኛን እንደዚህ አስነስቶ መንግስት እንደዚህ አይነት ደግሞ ጥሩ ነገርን ስላሳየ በዚህ አጋጣሚ መንግስትን ለማመስገን እወዳለሁ። በፊት የነበርንበት ሁኔታ እውነቱን ነገር ለመናገር የሚደበቅ ነገር አይደለም። ሰው በተጸዳዳበት እየተራመድን ከችግሩ ጋር ከስቃዩ ጋር ከቆሻሻው ጋር ተለማምደን ነበር። ነገር ግን አሁን ላይ በጫማችን ስንገባ እንኳን ያሳሰናል። ድሮ የነበርንበት ሁኔታ እኮ መኖር ሳይሆን መሰቃየት ነው። አሁን ግን ያለንበት ሁኔታ እውነቱን ነገር ለመናገር ይሄ እኛን አስበን ብቻ ሳይሆን ትውልድን አስበን ከዚህ የተነሳውን ቢሆን ሌላ ቦታ ላይ ያለው ይሄንን ሁሉ ሰው መጥቶ ቢጎበኝና ቢያይ ከኛ ይልቅ ሊያመሰግን ይችላል ብዬ ነው ማስበውና ስለዚህ ከበፊት ካለው ኑሮአችን ጋር ያሁን ጽዱ ከመሆኑም በላይ ደግሞ ከዓለም አቀፍ ከተሞች ጋር ተወዳዳሪ በሆነ ቦታ እና አካባቢ መኖር እንደዚህ አይነት አየር ተንፍሰን እኛ እድለኛ ትውልዶች ነን ለማለት እወዳለሁ። የተነሳውት ከዚቹ አሁን ነዳጅ ካለበት ከሱ አጠገም ሎጁ ጋር ማለት ነው። ከሱ ነው የተነሳውት። አሁን ቦሌ አራብሳ ነኝ ያለሁት። መጀመሪያ ጊዜ መቀጠያ አካባቢ ወደዚህ ስመጣ እዚህ 23 ቀበሌ ነው እንግዲህ ወደዛ አካባቢ ነው ተወልጄ ያደኩት። ወደዚህ ደግሞ አግብቼ ስመጣ ይሄ አስፋልት አልነበረም፣ በጣም አስቸጋሪ ነበረ። ያለው ነገር በጣም ደስ የሚል እጅግ በጣም የሚያምር ነው። በጣም ደስ ይላል። በአጠቃላይ መሪዎቻችንን በእውነት ይህን ጥበብ የሰጣቸው ይህንን ማስተዋል የሰጣቸው ይህንን ሞገስ የሰጣቸውን ፈጣሪን በጣም አመሰግናለሁ። ይሄን አሁን የምናየው ነገር በህልምም በውንም አይታሰብም ነበር። ብዙ ሰዎች በውሃ ይወሰዳሉ፣ ብዙ ሰዎች በገደል ይወርቃሉ፣ መሬት ተንሸራቶ ብዙ መከራና ስቃይ ነበር። እኛ አካባቢ ልማት ተነሱ ስንባል እጅግ በጣም አዝነን ነበር። ምክንያቱም ከዚህ በፊት ብዙ ሰዎች ተነሱ ይባልና ወይም ይነሱና መሬቱ ወይም ቦታው አካባቢ ዝም ብሎ የሚቀር ነበር። ግን አሁን ይሄ ደግሞ የሚዳሰስ የሚጨበጥ ነገር ስለሆነ እጅግ አድርገን እናመሰግናለን። ጥሩ መሬት ተሰጥቶናል፣ ጥሩ ካሳ ተሰጥቶናል። እጅግ በጣም ነው ማመሰግነው። እኔ ስነሳ ቦታው ምንም አይነት ልማት አልነበረ፣ ግን ይሄ ልማት በመምጣቱ በጣም ደስ ብሎኛል። እኔ አሁን ዛሬ ይሄንን ሳየው ተነሳውን አይደለም ምለው ከምስጋናም ጭምር ተነሳውም አይደለም ሳየው ለኔ የአይኔ ማረፊያ ዛሬ ያገኘሁት በዚህ ዘመን ላይ የተወለዱ ለትውልዱም ጭምር ጥሩ የሆነ የአይን ማረፊያ የሆነበት ቦታዎችን ሳይ ዛሬ በጣም ሞራኔ ከፍ ብሎኛል። ይሄ ወንዝ ታድሶ እስከ ጫካ ድረስ እንዲህ ተውቦ መገኘቱ በጣም እኔ ደስ ስላለኝ
እኔ ሊያመሰግን የፈለኩት የልኩበት ቦታውም ራሱ ደስ የሚልበት ነው።